ልጄ ምንድነው ያደረጋችኋት? እኛ ምንም አላደረግናት። ይልቅ ማድረግ ስለሚገባን ነገር እንነጋገር። እሺ ምንድነው ማድረግ ያለብን? ሀና ነግራሽ ከሆነ ሰላምን ስታገኛት በጣም ብዙ ደም ፈሷት ስለነበር ደም ያስፈልጋታል። ምን? ወይኔ ልጄ። ተረጋጊ ወይዘሮ ሜላት። የሰላምን የደም ምርመራ አድርገን ነበር። ውጤቷ የሚያሳየን RH ኔጌቲቭ ነው። በዛ ላይ የሰላም የደም አይነት B ኔጌቲቭ ነው። ይህ ደግሞ ዓለም ላይ ካሉ 15% ብቻ ነው እንደዚህ አይነት የደም አይነት ያላቸው ሰዎች። እሺ ታዲያ ምንድነው የምናደርገው? ነገሩን ከባድ የሚያደርገው የሰላም የደም አይነት B ኔጌቲቭ ነው። ይህ ማለት ዓለም ላይ ካሉ ሰዎች 5% ብቻ። በዚህ ላይ ከ50,000 ሰዎች አንድ ሰው ብቻ ነው እንደዚህ አይነት የደም አይነት የሚኖራቸው። የደም ባንክም የተለያዩ ሆስፒታሎችም ደውዬ ነበር። እነርሱ ጋርም እንደዚህ አይነት የደም አይነት እጥረት እንዳለ ነግረውኛል። ወይኔ 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 ልጄ። አፈር በበላው ልጄ። ወይኔ ልጄ ወይኔ ልጄ። ምን አባቴ ላድርግሽ? አፈር በበላው ልጄ ልጅ። ወይዘሮ ሜላት ማልቀስ ምንም አይጠቅመንም። ተነጋግረን ማድረግ የሚገባንን ስናደርግ ነው የሰላምን ህይወት ልናተርፍ የምንችለው። ምንድነው ማድረገው ዶክተር? የሆነ ነገር ፍጠር እንጂ። እሺ ደሙን የት ነው የምናገኘው? ከየት ነው የምናገኘው ዶክተር? ይኸውልሽ ወይዘሮ ሜላት እንደዚህ አይነት የደም አይነት የሚገኘው ብዙ ጊዜ ከቤተሰብ አባላት ነው። ስለዚህ ቤተሰቦች ሁላችሁም ደም ትሰጡና የደም አይነታችሁን ቼክ እናደርጋለን። በቃ ዶክተር ዝም ብለን ልጅሽ አተርፍን በለኝ። ምን እያልሽ ነው ወይዘሮ ሜላት? የሚገድለውም የሚያድነው ፈጣሪ ነው። እኛ ያቅማችንን የምንችለው ነው ልናደርግ የምንችለው። ወይኔ ልጄ፣ ወይኔ ድል፣ ወይኔ ድል፣ ወይኔ ድል። ወይዘሮ ሜላት ለምን ታዝኛለሽ? ማዘን ምን ይጠቅማል? ማድረግ ያለብን የእናንተን የደም አይነት አይተን ልጅቷን ማትረፍ ነው ያለብን። ወንድሟ በተደጋጋሚ ያሞ ስለነበር ለሱ ስንል በተደጋጋሚ ደም ምርመራ አድርገን ነበር። እናማ የሰላም ደም የሚመሳሰለው ከአባቷ ደም ጋር ብቻ ነው። የምናሴ ደም ደግሞ ከኔ ጋር ነው የሚመሳሰለው። ይሄ እኮ በጣም ጥሩ ነው። አባቷን ጥሪና እሱ ደም እንዲሰጣት ማድረግ እንችላለን። ችግሩ እሱ አይደል እንዴ? አባቷ እዚህ ሀገር የለም። ምን? ሊደርስላት አይችልም። ወይኔ ልጄ